አሁን የምናየው ደግሞ ንግድ ላይ ሁሌ የማይቀር ብድር እንዴት አድርጋችሁ ሴቭ እንደምታደርጉት፣ የተከፈለው እንዴት አድርጋችሁ እንደምትመዘግቡት፣ አዲስ እያበደራችሁንም እንዴት አድርጋችሁ እንደምትመዘግቡት እናያለን ማለት ነው። ይሄኛው የብድር መዝገቦች የሚሉት ገቡና እነዚህ ብድሮች ቅድም ከሽያጭ ከግዢ የመጡ አውቶማቲካሊ የመጡ ናቸው። አሁን ግን እንደ አዲስ የተበደር ነው ማለት ከሌላ ሰው የተበደር ነው መመዝገብ ከፈለግን ይሄኛው አድ የሚለውን እንትናደርገውና ብድር ላይ ሁለት አይነት ነው ያለው። ብድር የሚባለው ብድር ስንሰጣቸውና ሲሰጡን አይደለ፣ በቃ እንደሱ ነው የምናደርገው። የሰጡንና የሰጠናቸው ብር የሰጡንን የሰጠናቸውን ብቻ ስንበደር ማለት ብር እነሱ ወደኛ የሚሰጡን የሰጡን የሚለው ሴሌክት እናደርገዋለን። አጋር የሚለው እዚህ ጋር ከማን እንደተበደር ነው። ከዚህ በፊት ከነበረ ሰው ከሆነ ይሄኛውን እንመርጣለን። ካልሆነ ግን ይሄኛው አዲስ አጋር ጨምሩ የሚለውን እነካውና ለምሳሌ ይሄኛው ደመቀ ከሆነ ስልክ ቁጥር እዚህ ጋር መጻፍ አለብን። ይሄኛው ይጨምሩ እንለዋለን። ከዛ ይሄኛው የታለ ደመቀ የሚለው ማለት ብድር ከምንድን ነው የተበደርነው? ለምሳሌ ወደ አካውንታችን ነው የገባው ወይስ ለምሳሌ ይሄኛው ኔክስት ትራከር ስትጀምሩ ያንን ሰው ያበድራችሁ ስለነበር መመዝገብ ስላለባችሁ ነው እየመዘገባችሁ ያላችሁት የሚለው ከሁለቱም ትመርጣላችሁ። አጋር የሚለው ተውት፣ ይሄኛው ለጊዜው። ከአካውንት ከሆነ ይሄኛው ለምሳሌ ይሄኛው አካውንት አንዱን መርጥና አውቶማቲካሊ ሄዶ ወደ አካውንት ይጨምረዋል ማለት ነው። ብድር እነሱ አይደል እየሰጡ ነው ያለውን ሄዶ ይጨምራል። ለምሳሌ ከዚህ በፊት ሰው ያበድረውን ከነበረ ግን ከአሁን በፊት የነበረ እንለውና ወደ የትም አይመዘግበውም። ግን ይሄኛው ኔክስት ትራከር የጀመራችሁ እንደሆነ ግን ከአሁን በፊት ተበድራችሁ እንደነበር አድርጎ ይይዘዋል ማለት ነው። ለምሳሌ ወደ አካውንት የሚለው እንሂድ። አካውንት ወደዚህኛው አካውንት ለምሳሌ 150 ሺህ ካበደረን እኛ መዝግብ ስንለው አያችሁ ደመቀ 2 የሚለው 150 ሺህ እዚህ ጋር አለ ማለት ነው። ለምሳሌ አካውንት ጋር ስንመጣ እዚህ ጋር